ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የኮለን ፎርምወርክ የማፍረሻ ወይም ዲሸተሪንግ ፔሪድ ይዘንላችሁ መጥተናል። ብዙ ጊዜ ኮለን በ24 ሰዓት ወይም በ16 ሰዓት የማፍረሻ ጊዜ ይላሉ። እኛ ሁለቱንም ዛሬ እናወዳደርና ቤስቱን እንመርጣለን። ብዙ ጊዜ ኮለን በ16 ሰዓት ሲፈርስ ኤጆቹ ሻርፕ ኤጅ አይሆኑም። ከ24 ሰዓት በኋላ ግን ስናፈርስ ልክ አሁን የኛ ኮለን ከ24 ሰዓት በኋላ የፈረሰ ነው። ልክ እንደምታዩት ኤጆቹ ሻርፕ ኤጅ ይሆኑና የሚወጣው ፊኒሽ በጣም የሚያምር ቆንጆ ፊኒሽ ይሆናል። እናንተም ተጠቃሚ ለመሆን ኮለናችሁን ከ24 ሰዓት በኋላ ብታፈርሱ ኮለናችሁ የሚያምር ስትራክቸር ይሆንልናል ማለት ነው። ሁላችሁም መዘንጋት የሌለባችሁ ሁሉም ሰው የሚፈልገው ኳሊቲ ኢንድ ፕሮዳክት ነውና ኮለናችሁን ከ24 ሰዓት በኋላ ፈርሳችሁ ብታዩ ተጠቃሚ ትሆናላችሁ። ሁላችሁም የዚህን የሚመስል ነገር ለማግኘት ቻናሉን ሰብስክራይብ ያድርጉ። ቴንኪዩ